ሄርሜላ ማይሆን መልስም ልትሰጥ ይችላል ስለሚያስደብርህን ነገር መልስ ልትሰጥ ይችላልና እኔን ማግኘት እንደውም ጥሩ ነው ነው ማስበውና እኔም ያፈቅር ልብ ስላለ ደስተኛ መሆን አለብህ። ብዙ ሰዎች ማፍቀርን ፈልገው ያላፈቀሩ ብዙዎች አሉና ጥሩ ልብ ነው ያለና ግን ደግሞ ልልህ የምፈልገው ነገር ምንድነው ተሳስተህም ምንም ብለክ ከዚህ በኋላ ስለሷ ማሰብም የለብህም። እሷን አእምሮ ላይ ማለምም የለብህም። ነገህንም ከሷ ጋር ማሰብ የለብህም ብዬ ነው ማሰበው። ለምን ትክክል ስላልሆንክ ማለት ነው። እና ለደቂቃም እንዳታስብ ከዚህ በኋላ የራስህን ላይፍ የራስህን ኑሮ የራስህን ነገር ለማስቀጠል ሞክር። ከዛ መጨረሻ ጊዜ እንደገለ የራስህን ሰው እንዲሰጥ ጸሎት አድርግ። ከዛ ውጪ ግን በድጋሚ እንደዚህ አይነት ሀሳብ ይዘህ እኔንም ለማግኘት እንዳትሞክር። አብርሽ አንዴ ለመጨረሻ ጊዜ ለመጨረሻም ለመጀመሪያም ጊዜ የሚያስፈልገው ነገር የለውም። ይሄ ኦልሬዲ ጊዜ የሚሰጠው ነገር አይደለም ነው እንደሚሰማኛለ። እንዴት ነው አንዳንድ ጊዜ አብርሽ ወንድና ነገር ብትመጣ ምንም ችግር የለውም። ደግሞ አሁን የመጣኸው እኔ በመወዳት ሴት አብራኝ ባለች ሴት ነውና ይሄ ደግሞ ትክክል አይደለም። እኔ ስለሆንኩኝ ነው እዚህ ጋር ቆሜ ማወራክ ወይንም ደውለህልኝ ስትጠራኝ እኔ የሰው ልጅ ካለኝ ክብር የተነሳ ነው። የትኛውም ሰው በመሆኑ አከብራለሁኝ ማንኛውም ሰው ማለት ነውና ያንን ሰባዊነት ይዞኝ ነው አንተ ጋር ላገኝ መጣሁት እንጂ በእንደዚህ አይነት መንገድ የጠራኝ መሰለኝ። ያም ሆነ ሌላ ሰው ቢሆን ሊጣላህም ሊደባደብህም ይችላል። ግን ደግሞ እኔ እንደ ምክር ነው እየሰጠሁ ያለሁት እንደ ወንድሜ ብለህ ስለጠራኸኝ ማለት ነውና ከዚህ በኋላ ይሄንን ሐሳብ ከአእምሮ አስወጣው። ተሳስተህ ለደቂቃም ቢሆን እንዳታስባት። በህልምህ እንኳን ብትመጣበት ጸሎት አድርግና አብርሽ እኔ እኮ ያለኝ ከህልምህ እንድትወጣ ማድረግ ነው ያለብህ። እሺ አይደለም እኔ እኮ ስማኝ እንዴ እሺ አንዴ እንድታዳምጠኝ ወንድ ልጅ ነህ አይደለ? እሷን እኮ ያልቀጠርኩት ያስሜ ላትረዳኝ ትችላለህ። እሷን የሚሰራት አትመጣልህም። አንደኛ ነገር አንድ ማመን ያለብህ ነገር እሷ ማትፈልገው ቦታ ላይ የምትገኝ ሰው አይደለችም። በመጀመሪያ ደረጃ ማለት ነው የምትፈልገውና የምትወደው ቦታ ላይ ነው መገኘት የምትፈልገው። ሲቀጥል ደግሞ አስደብራ አስቀይማ ልብን ሰብራ ልሸሽ ትችላለችና እኔን መጥራትን እንዳውም ጠቅሟል እያልኩ ነው። እንዳውም ለነገ እንዳታስብ እንትን እንዳትል ዛሬ ላይ እኔን ማውራት ጥሩ ነውና ከዚህ ቀን ጀምሮ ምናልባት ፎቶዎችም ካሉክ ከስልክህ አጥፋ፣ አይነህንም ከሷ ላይ አንሳ። ለምን እንዴት መሰለ የማይበሉት እንጀራ እንዳይሆንብህና ነገ ላይ ደግሞ አብርሽ እንድታስፈራራኝ እኮ አይደለም ማለት እንደ ወንድ ልጅ ተጎተህ ምናምን ማየት አልፈልግም። አይ እንደዛ እንድትለኝ እኮ አይደለም። እንዴት ነው አንድ ጠርሙስ ላይ የሆነች ስንዴ ያስቀምጠክ ከዛ ዶሮ ያንን ጠርሙስ ውስጥ ገብታ ያንን ስንዴ እንደማታገኝ አይነት ነገር ውስጥ ነው አሁን አንተ ያለው ማለት ነውና በምሳሌው ከገባክ ግልጽ ነው ብዬ አስባለሁ። እሺ አብርሽ እኔ እንዲህ በዛ ልክ